ማዕበሉ ከፍታው አስፈሪ ነበር። የውሃው ኃይል የእንጨት ጀልባዋን ሊሰባብራት ደርሷል። ነፋሱ ጆሮን በሚያደነቁር ድምፅ ይጮኻል። በባህር ላይ በመመላለስ ዕድሜያቸውን የጨረሱት እነ ጴጥሮስ እንኳን በፍርሃት ተውጠው ነበር። ሞት ከፊታቸው ቆሞ ይታያቸው ነበር። ነገር ግን በዚህ ሁሉ ሁካታና ቀውስ መካከል አንድ ሰው በጀልባው የኋላ ክፍል ራስጌ ተንተርሶ በሰላም ተኝቷል። ይህ እንዴት ሊሆን ይችላል? ማዕበል የሚታዘዝለት ይህ ሰው ማን ነው? ዛሬ በዜማ ስፒሪት የምንመለከተው ታሪክ ተፈጥሮን እንኳን የሚያዘው የጌታችን የኢየሱስ ክርስቶስን ኃይል ነው። ይህ ታሪክ ስለ እምነት፣ ስለ ፍርሃት እና በማዕበል ውስጥ ስለሚገኝ ሰላም ያስተምረናል። እንኳን ወደ ዜማ ስፒሪት በሰላም መጣችሁ። ይህ ቻናል የመጽሐፍ ቅዱስን ታሪኮች ልክ እንደ ፊልም በዓይነ ሕሊናችሁ እየሳላችሁ እንድትማሩ በጥራት የተዘጋጀ ነው። ይህን ድንቅ ታሪክ ከመጀመራችን በፊት ቪዲዮውን ላይክ ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራማችንን ከየት ሀገር ወይም ከተማ ሆነው እንደምትከታተሉ ኮሜንት ላይ ጻፉልን። አሁን ወደ ታሪኩ ልንልፍ። ታሪኩ የሚጀምረው በገሊላ ባህር ዳርቻ ነው። ፀሐይ ልትጠልቅ ተቃርባለች። ቀኑን ሙሉ ጌታ ኢየሱስ ለሕዝቡ ሲያስተምር ውሏል። ድምፁን ለመስማትና ተአምራቱን ለማየት በሺዎች የሚቆጠሩ ሰዎች በባህሩ ዳርቻ ተሰብስበው ነበር። ቀኑን ሙሉ ስለ እግዚአብሔር መንግሥት ምስጢር፣ ስለ ዘሪው ምሳሌ፣ ስለ ሰናፍጭ ቅንጣት ሲያስተምራቸው ቆይቷል። አሁን ግን ምሽት እየሆነ ነው። ኢየሱስ በሥጋ እንደመመላለሱ ድካም ተሰምቶታል። ከሰው ብዛትና ከጫጫታው መላቅ እንዲሁም ወደ ሌላ ስፍራ ሄዶ ማገልገል ፈለገ። ደቀ መዛሙርቱን ተመለከተና ወደ ማዶ እንሻገር አላቸው። ቃሉ ቀላል ነበር፣ ጉዞውም የተለመደ ይመስል ነበር። ደቀ መዛሙርቱ በፍጥነት ጀልባውን አዘጋጁ። ሕዝቡን በባህሩ ዳርቻ ትተው ጀልባውን ወደ ጥልቁ ገፍተው ጉዞ ጀመሩ። ሌሎች ትናንሽ ጀልባዎችም ተከትሏቸው ነበር። መጀመሪያ ላይ ጉዞው ሰላማዊ ነበር። የገሊላ ባህር ጸጥ ብሎ ነበር። ነገር ግን ይህ ጸጥታ ከፊታቸው የሚጠበቀውን ታላቅ ፈተና ለመደበቅ የተዘጋጀ ወጥመድ ይመስል ነበር። ሰማዩ ቀስ በቀስ እየጠቆረ፣ አየር ንብረቱ እየተቀያየረ መጣ። የገሊላ ባህር ተፈጥሮአዊ አቀማመጥ በከፍታ ተራሮች የተከበበ ነው። ይህ ደግሞ ቀዝቃዛ አየር ከተራሮቹ ላይ በፍጥነት ወደ ታች እንዲወርድና ከባህሩ ሙቀት ጋር ሲገናኝ ድንገተኛና ኃይለኛ አውሎ ነፋስ እንዲፈጠር ያደርጋል። በዚያች ምሽት የሆነውም ይሄው ነበር። ያ ረጋ ያለው ባህር በቅጽበት ተቀያየረ። ሰማዩ በደመና ተሸፈነ፣ ጨለማውም በረታ። ነፋሱ የባህሩን ውሃ እያገላበጠ ወደ ላይ ያነሳው ጀመር። ማዕበሉ በታላቅ ኃይል ጀልባዋን ይመታት ነበር። ሁኔታው ከቁጥጥር ውጭ ሆነ። ጀልባዋ በውሃ መሞላት ጀመረች። እነዚህም ደቀ መዛሙርት አብዛኞቹ ዓሣ አጥማጅ እንደነበሩ አትርሱ። እነ ጴጥሮስ፣ ያዕቆብና ዮሐንስ ባህሩን ያውቁታል። ማዕበል አዲስ አይደለም። ነገር ግን ይህኛው ማዕበል የተለየ ነበር። የነፋሱ ኃይል ሸራውን ሊቀደው፣ ጀልባዋን ሊሰባብራት ደረሰ። ውሃው ወደ ውስጥ እየገባ ጀልባዋን እያገበዳት ነበር። ሞት ከፊታቸው ቆሞ አየ። የሰው ልጅ ጥበብና ጉልበት ዋጋ አጣ። ልምዳቸው ሊያድናቸው አልቻለም። በፍርሃት እየተነቀጠቁ ውሃውን ለማውጣት ቢሞክሩም የሚገባው ውሃ ከሚወጣው በላይ ነበር። በዚህ መሃል ግን አንድ የማይታመን ነገር በጀልባዋ ውስጥ ይታይ ነበር። በዚያ ሁሉ ሁካታ፣ ጩኸትና የሚንገላታ ጀልባ ውስጥ ኢየሱስ በጀልባዋ ራስጌ ትራስ ተንተርሶ ተኝቶ ነበር። አስቡት፣ ጀልባዋ ወደ ግራና ቀኝ እየተወረወረች ነው። ውሃ ፊቱ ላይ እየተረጨ ይሆናል። የደቀ መዛሙርቱ የጭንቀት ጩኸት ይሰማል። እርሱ ግን በሰላም ተኝቷል። ይህ እንቅልፍ የድካም ብቻ አልነበረም፣ በፍጹም ሰላምና በእግዚአብሔር ላይ ባለው እምነት የሚገኝ እረፍት ነበር። ለደቀ መዛሙርቱ ግን ይህ እርሱ ዝምታና እንቅልፍ ግራም ያጋባ ነበር። እንዴት ዝም ይላል? እንዴትስ በዚህ ሁኔታ መተኛት ይችላል? ጭንቀታቸው ወደ ተስፋ መቁረጥ ተቀየረ። በመጨረሻም ፍርሃታቸው አሸነፋቸውና ወደ እርሱ ሄዱ። የሞት ጥላ ያረበቡት ፊታቸውን ይዘው እንቅልፍ የወሰደውን ጌታ መቀስቀስ ጀመሩ። ጥያቄያቸውም የተስፋ መቁረጥና የፍርሃት ድምፅ ነበረው። በጭንቀት የተዋጡት ደቀ መዛሙርት ወደ ኢየሱስ ቀርበው ቀሰቀሱት። ድምፃቸው በፍርሃት ይርገበገብ ነበር። ጌታ ሆይ፣ ስንጠፋ ይገድህምን? አድነም እንጂ ጠፋን ብለው ጮኹ። ይህ ጩኸት የእምነት ሳይሆን የተስፋ መቁረጥ ጩኸት ነበር። ሁኔታው በሰው አቅም የማይቻል መሆኑን ስላወቁ የመጨረሻ አማራጫቸው እርሱ ነበር። ኢየሱስ ከእንቅልፉ ነቃ። አይኖቹን ሲገልጥ ምንም አይነት ድንጋጤ ወይም ፍርሃት አይታይበትም ነበር። በዙሪያው ያለውን የውሃ ማዕበል፣ የሚጮኸውን ነፋስና የሚንቀጠቀጡትን ወዳጆቹን ተመለከተ። ቀስ ብሎ ካልጋው ተነሳ።
ጀልባዋ በውሃው ኃይል ወደ ላይና ወደ ታች እየተወረወረች ቢሆንም እርሱ ግን በታላቅ ግርማ ቆመ። የዓለማት ፈጣሪ በሆነው ሥልጣኑ ወደ ነፋሱ ዞረ። ነፋሱ ፊቱን እየገረፈው ፀጉሩን እየበተነው ነበር። ነገር ግን ኢየሱስ ለተፈጥሮ ኃይሎች ተገዢ ሳይሆን ተፈጥሮ ለእርሱ ተገዢ መሆኑን ሊያሳይ ነበር። ድምፁን ከፍ አድርጎ ለነፋሱና ለባህሩ ትእዛዝ ሰጠ። ብዙ ቃላትን አልተናገረም። ረጅም ጸሎት አልጸለየም። ልክ አንድ ጌታ ሎሌውን እንደሚያዝ 2 ቃላትን ብቻ ተናገረ። ዝም በል፣ ጸጥ በል። በዚያ ቅጽበት የሆነው ነገር ከማዕበሉ በላይ አስደናቂ ነበር። ቃሉ ከአፉ እንደወጣ ያ ጆሮውን የሚያደነቁር የነፋስ ጩኸት በአንድ ጊዜ ተቋረጠ። ያ ወደ ሰማይ ይዘል የነበረው የውሃ ተራራ ወዲያውኑ ወደ ታች ወረደ። የነበረው ሁካታ ሁሉ ጠፋ። ደመናው ተገፎ የጨረቃ ብርሃን በውሃው ላይ ፈነጠቀ። አሁን በዚያ ስፍራ የነበረው ጩኸት ሳይሆን ፍጹም የሆነ ታላቅ ጸጥታ ነበር። ይህ ጸጥታ ተራ ዝምታ አልነበረም። ሞት አፍትቶበት ከነበረው ሁኔታ ወደ ፍጹም ሰላም የተደረገ ድንገተኛ ሽግግር ነበር። ደቀ መዛሙርቱ በድንጋጤ አፋቸውን ይዘው ቆሙ። ቅድም ማዕበሉን ፈርተው ነበር። አሁን ደግሞ ማዕበሉን በቃሉ ያቆመውን ጌታ ፈሩ። ይህ ፍርሃት ግን የአክብሮትና የመደነቅ ፍርሃት ነበር። ውሃው ልክ እንደ መስታወት ጠራ። በጀልባዋ ላይ የሚንጠባጠበው የውሃ ድምፅ ብቻ ይሰማ ነበር። ኢየሱስ ወደ እነርሱ ዞረ። አሁን ማዕበሉ ቆመዋል። ተራው የደቀ መዛሙርቱ ልብ ውስጥ ያለውን ማዕበል ጸጥ ማሰኘት ነበር። ማዕበሉ ጸጥ አለ። ጌታ ኢየሱስ ወደ ተደናገጡት ደቀ መዛሙርቱ ዞረ። በዚያ ፍጹም ጸጥታ ውስጥ ድምፁ በግልጽ ይሰማ ነበር። እንዲህም አላቸው፣ ስለምን ትፈራላችሁ? እምነታችሁስ ወዴት ነው? ይህ ጥያቄ ከማዕበሉ በላይ ልባቸውን የሚመረምር ነበር። ኢየሱስ የጠየቀው ስለ ማዕበሉ መፍራት አልነበረም። እርሱ አብሯቸው እያለ ለምን እንደተጠራጠሩ ነበር። ቀኑን ሙሉ ሲያስተምር፣ በሽተኞችን ሲፈውስ፣ አጋንንትን ሲያወጣ አይተውታል። ነገር ግን ማዕበሉ ሲመጣ ያዩትን ሁሉ ረሱ። ችግሩ ሲገዝፍባቸው አጠገባቸው ያለው ጌታ አነሰባቸው። ደቀ መዛሙርቱ መልስ መስጠት አልቻሉም። አፋቸው ተዘጋ። በውስጣቸው የተሰማው ስሜት ቅድም ከነበረው የሞት ፍርሃት የተለየ ነበር። አሁን የተሰማቸው ታላቅ ፍርሃት ወይም ክብር ነው። መጽሐፍ ቅዱስ ሲናገር እጅግ ፈሩ ይላል። እርስ በርሳቸውም እየተያዩ ነፋስና ባህር እንኳን የሚታዘዝለት ይህ ማን ነው ተባባሉ። ይህ ጥያቄ በዚያች ሌሊት በገሊላ ባህር ላይ ብቻ የተወሰነ አልነበረም። የሕይወታቸውን አመለካከት የሚቀይር ጥያቄ ነበር። እስካሁን ኢየሱስን እንደ ታላቅ መምህር ወይም ነቢይ ያውቁት ነበር። አሁን ግን ከተፈጥሮ በላይ የሆነ ፍጥረት የሚንቀጠቀጥለት ጌታ መሆኑን አዩ። በብሉይ ኪዳን ታሪክ ባህርን መገሰጽና ማዕበልን ዝም ማሰንገት የእግዚአብሔር ብቻ ሥልጣን እንደሆነ ያውቃሉ። መዝሙረ ዳዊት ላይ የባህርን ኃይል አንተ ትገዛለህ፣ ማዕበሉንም አንተ ዝም ታሰኘዋለህ ተብሎ እንደተጻፈ ያውቃሉ። አሁን ያን ሥልጣን በዐይናቸው እያዩት ነው። ይህ ሰው ተራ ሰው አይደለም። ይህ ሰው ባህሩን የፈጠረ ነፋሱን የሠራ አምላክ በሰው አምሳል በመካከላቸው አለ። ጀልባዋ በሰላም ወደ ማዶ መጓዝ ቀጠለች። አሁን ውሃው አልነበረም የሚናወጠው፣ የደቀ መዛሙርቱ አእምሮ እንጂ። ይህ ማን ነው የሚለው ጥያቄ በውስጣቸው እያስተጋባ ነበር። ይህ ታሪክ ግን እዚህ አያበቃም። ከዚህ ታሪክ የምንማረው ለሕይወታችን የሚሆን ወሳኝ ቁም ነገር አለ። ዛሬ በእኛ ሕይወት ይህ ማዕበል ምን ይመስላል? ኢየሱስ በእኛ ጀልባ ወይም ሕይወት ውስጥ ሲተኛ ምን ማለት ነው? ውድ የዜማ ስፒሪት ቤተሰቦች፣ ይህ ታሪክ ከ2000 ዓመታት በፊት በገሊላ ባህር ላይ የተፈጸመ ታሪክ ብቻ አይደለም። ይህ የኔና የእናንተ ሕይወት ነጸብራቅ ነው። እኛም በሕይወት ባህር ላይ እየተጓዝን ነው። ልክ እንደ ደቀ መዛሙርቱ እኛም ብዙ ጊዜ ድንገተኛ ማዕበል ይገጥመናል። የኑሮ ውድነት፣ የጤና እክል፣ የቤተሰብ ችግር ወይም የወደፊቱ ጊዜ ስጋት ልክ እንደ አውሎ ነፋስ ፊታችንን ይገርፈናል። ውሃው ወደ ጀልባችን ሲገባ ተስፋ ስንቆርጥና የመፍትሄ አቅጣጫ ሲጠፋን የመጀመሪያው ጥያቄያችን ጌታ ሆይ ስጠፋ አይገልህምን የሚል ነው። ብዙዎቻችን እግዚአብሔር ዝም ሲል የተወን ወይም የረሳን ይመስለናል። ጸሎታችን መልስ ያላገኘ ሲመስለን ጌታ ተኝቷል ብለን እናስባለን። ነገር ግን ከዚህ ታሪክ የምንማረው ትልቁ እውነት ይህ ነው። በጀልባችሁ ውስጥ ኢየሱስ እስካለ ድረስ ጀልባው ልትሰምጥ አትችልም። ማዕበሉ ሊያናውጣት ይችላል፣ ውሃ ሊገባባት ይችላል። ነገር ግን የውሃው ጌታ በውስጧ ስላለ አትሰምጥም። ኢየሱስ በዚያ ማዕበል ውስጥ መተኛቱ በሁኔታዎች ላይ ያለውን ፍጹም ሥልጣን ያሳያል። የእርሱ ሰላም በውጫዊ ሁኔታዎች ላይ የተመሠረተ አይደለም። እርሱ የሰጠን ሰላምም እንደዛው ነው።
እውነተኛ እምነት ማለት ማዕበል ሲጠፋ መረጋጋት ብቻ ሳይሆን ማዕበሉ እያለ ችግሩ እያለ ነገር ግን ጌታ አብሮን ስላለ መረጋጋት ነው። ዛሬ በሕይወታችሁ ምን አይነት ማዕበል አለ? ፍርሃት ይዟችኋል? ጭንቀት እንቅልፍ ነስቷችኋል? መፍትሄው አንድ ነው። ዓይናችሁን ከማዕበሉ ላይ አንስታችሁ በማዕበሉ ጌታ ላይ አድርጉ። ጴጥሮስና ጓደኞቹ ማዕበሉን ሲያዩ ፈሩ፣ ኢየሱስን ሲያዩ ግን ዳኑ። ችግሩን አትዩ፣ መፍትሄውን ኢየሱስን እዩ። እርሱ ዛሬም በሕይወታችሁ ማዕበል ላይ ቆሞ ዝም በል ጸጥ በል ማለት ይችላል። የሚያስፈልገን ነገር ቢኖር እንደ ደቀ መዛሙርቱ በጭንቀት መጮህ ሳይሆን በእምነት መታመን ነው። እርሱ ከእናንተ ጋር ነው፣ በጀልባችሁ ውስጥ አለ። ስለዚህ አትፍሩ። የዛሬው የዜማ ስፒሪት ቆይታችን ይህንን ይመስል ነበር። በሕይወታችሁ የሚነሳው ማዕበል ምንም ያህል አስፈሪ ቢሆንም በጀልባችሁ ውስጥ ያለው ጌታ ከማዕበሉ እንደሚበልጥ በፍጹም አትርሱ። ይህ ታሪክ እንደባረካችሁና አቅም እንደሆናችሁ ተስፋ እናደርጋለን። ይህ ቪዲዮ ከተመቻችሁ ላይክ በማድረግ ለሌሎችም እንዲደርስ አግዙን። ለዜማ ስፒሪት አዲስ ከሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰባችንን ተቀላቀሉ። አንድ ጥያቄ ልጠይቃችሁና ልሰነበት። በሕይወታችሁ እግዚአብሔር ጣልቃ ገብቶ ማዕበልን ጸጥ ያደረገበት ጊዜ አለ? ምስክርነታችሁን ኮሜንት ላይ አካፍሉን፣ እርስ በርስ እንማማርበታለን። በሚቀጥለው ጊዜ በሌላ አስደናቂና መንፈስን በሚያድስ ታሪክ እስከምንገናኝ ድረስ ሰላም ለእናንተ ይሁን። ሻሎም።